ሰላም ዱቄታም ሰው አይመቸኝም። ውረድ። የምትናገር ከሆነ ተሰጥቷል። ሚዲያውን አግዙ፣ አናዷቸው። ኢትዮጵያዊ ከሆንክ ሞጣን ብቻ መስማት። ዱቄታም ኦሮሞ፣ አማራ የሚባል ከዚህ በኋላ አንሰማም። እኛ ኢትዮጵያዊ ነን። አገራችንን ማትረፍ አለብን። ፈሳም አማራ መዋጋት ሲያቅተው ደብረ ብርሃን ምናምን እያልካትም ቅዘናም ወያኔ ማሸነፍ ሲያቅት ረሃብተኛ ከየቤቱ እየለቀምክ አታምጥ። ቅዘና እኛ ኢትዮጵያዊ ነን። ታፕታፕ ኮፕሊንግ ጋር እያስገባን ነው። የተወሰነ አንድ 15-20 ሰዎችን ላይ ደቂቃ እንሰማለን ሐሳባቸው። ስድብ የምትሳደቡ ለቀይ ብሎ ካርገ መሄድ ነው። ሐሳቤ ካልተመች የራስ ጉዳይ። እውነታን የኢትዮጵያ ሕዝብ አይቀበልም። በቃ እውነታን በጣም ትፈራላችሁ። ውሸት አምላኪ ሌባ ሁሉ። እኔ እውነታን ነው የምናገረው። በጎጃም በጎንደር የተደበቅ ሌባ አማራም መሆን አልቻልክም፣ ተበትናል። ቂጥን ገና ይሰሯል እያልኩ ነው። ሰፈር ድረስ ይመጣል። ሰላም ጤና ይስልፋን ነው። ሰላም ሰላም ሞታ ለሰላም ፋኖ ለመሆኑ አለ ፋኖ አለ። ፋኖ እኮ ጠፍቷል፣ የለም። እና ፋኖ ብለሽ እሱ ጋር የመጣሽ ምንድነው? ይሄ በግ ሌባ የታባቱ አለ። ከደጀን ሲያልፋ ላይ ነው የዶሮ ሌባ ካቲስክ። ለማንኛውም ሰላም አይሄድበት ይመችሻል። ኢንተርቴን የሚያደርገው ነገር ተመችቶሻል? እርገጠው ተኝቶ አሬቂ ይጠጣል። በደንብ አድርገህ በሰፊው እርገጠው። ከየት ነው አንቺ? ዛሬ ደግሞ አምሮብኛል። አይገርምሽም? አንቺ እንደዚህ እያማረብኝ መጣ እንዴ? ብላድ ገናን መስላል። ቸኮላት እየሆንኩ የመጣሁት አንቺ በጣም እኮ አሁን ነው ያየሁት እኮ። በጥቁር መነጽር ነበር እኮ አላየሁትም ነበር። ራሴ ነው ጸዳ ብዬ ባቄላ አበባ መስዬልሽ ጥርሴ ሁሉ ብራንድ ነህ እኮ ኤቭሪዴ። በጣም ሌጀንድ እኮ ነው። የሚገርምሽ ፖለቲካው ብራንድ ነህ፣ አለባበስ ብራንድ ነህ። ዳሲት ማይ ሲስተር ዳሲት ይልቻል። ሰብሊ ሰላም ሰቢል ነው ሰብሊ ድሬ ቀጥስቲ የነመ ቤት እንኳን ደህና መጣሽ። ሞጣዬ በጣም ነው የምወድህ። ተይዣለሁ፣ አገባው። ችግሩ እኮ አሁን ሚሊዮን ሰዎችን ይወዳሉ። አንድ ሚስት ነው ያለኝ። እስላሙኛ አንድ አራቱ ልቀጥቅጠው ይሆን? ፈጣሪን ሁሌ ወሎዬው ልምጣልሽ። ሰላም ወሎዬው መጣ እኮ 17 ነበር ማገባ። አንድ ተለቅ ያለ ቪላ ቤት እገዛለሁ፣ 17 ትልቅ መቀመጫ ያገባለሁ። የመጀመሪያዋ ሚስት ግን ንግስት ናት። ዲያመንድ ይደረግላታል እዚህ ጋር። ሌላው በቃ ቀጥሉ። ሰላም ብያለሁ። ሰቢል ቀጥይ። በጣም እንደምወድ ልንገር ብዬ ነው ሞጣዬ። የት ነው የምትኖሪው ሰቢል? እኔ አዲስ አበባ ያራዳ ልጅ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። አሁን ወንድ ልጅ ብንፈልግ ማህፀንሽ መሸከም ይችላል? አንዴ በደንብ ወንበዴ ነው የሚሆን። ወንበዴ ነው በርግጫ ጋር ሰንጥቆሽ ነው የሚሆን በቴስታ። እስቲ ቀጥይ እስኪ። አዲስ አበባ ምን ይመስላል? አዲስ አበባ አሪፍ ነው። አሁን አሪፍ ነው፣ የተረጋጋ ነው። ፒፕሉ ብሉ ሌብል ነው የሚጠጣው። ደብረ ብርሃን ላይ ፈሱን ይረጫል ኢትዮጵያዊ። እናንተ ደግሞ ፏይ ብትን እያላችሁ አዲስ አበባ እንዴት ነው? የኦሮሞ አገዛዝ ጥሩ ነው? ጌታችሁን ትንሽ መታ እያረጋችሁ ነው? አይ ሞጣ ይቅርብኝ። እንደዚህ ተመችቶሻል አይደል? አዲስ አበባ ድሬ ለምን ተባለ? ድሬዳዋ ነው የተወለድሽው? እኔ ድሬዳዋ ልጅ ነኝ። ኦኬ ቀጥይ። ምን አስተያየት አለሽ ለሚዲያው? በርታ ጎበዝ፣ በዚህ ቀጥልበት። በጣም ነው የምንወድህ፣ በጣም ነው የምናደንቅህ። ይመችሽ። አንተ ባትኖር የሚያዝናናን የለም። ኑሮ ይገለን ነበር ነው። ቶኮንሽ የሚል አካውንት ሰላም ሞቴ ማንሽማ ሰላም ጽቡቂው ከሚላ አራ እኔ ዕብራይስጥ ነው ማወራ። ዕብራይስጥ ነሽ? እንትን እስራኤል ሻሎም ማንሽማ በል ማንሽማ ብስተደር እኔ ማንሽማ ስልህ አንተ ብስተደር በል። ብስተደር ደህና ነህ? ሰላም እንዴት ነሽ? ደህና ነሽ ወይ?
ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነህ? ሰላም፣ እግዚአብሔር ይመስገን፣ አላህ ይመስገን፣ ሁሉም ፈጣሪ ይመስገን። አንድ ነው ብዬ ነው የማምን አምላክ። አምላክ ኢየሱስ የሚል ዝም ብሎ የድስኩራብ ሌባ ተከፋፍሎ በድርጅት ከፍቶ ኦርቶዶክስ ሙስሊም ነው እንጂ እግዚአብሔር አንድ ነው። አዎ እግዚአብሔር አንድ ነው። ምን አዲስ ቤተክርስቲያን መፍጠር አይቀርም። ሃይማኖት አንድ ነው፣ አምላክም አንድ ነው የሚል አይመስልም? ለምን እስራኤል ሀገር አትጎበኝም? ሞታ እስራኤል ሀገር ምኑ ይጎበኛል? አረ ተራራው ነው ምኑ የምጎበኘው? ኢየሱስ ነው ሰቅላችሁ አጥፍታችሁታል። ምኑን ብለህ አብደሻል። እስራኤል ምኑን እጎበኘዋለሁ? እስኪ አረ በጣም የሚጎበኛል። ኢየሩሳሌም ንገረኝ እስኪ። እስራኤል ምኑን ልጎብኘው? ተራራ ነው የምጎበኘው? ኢየሩሳሌም አለ። ኢየሩሳሌም ምን ማለት ነው? ኢየሩሳሌም ምንድነው? ታውቂዋለሽ? ኢየሩሳሌም በጣም ምን ማለት ነው? አለ እዛ ቤተክርስቲያን ለክርስቲያኖች አሉ፣ ለእኛ ለይሁዳዎች ቦታ አለ። ለምንድነው ታዲያ ኢያሪኮ የምን ሽጉጥ የሰራችሁ እናንተ እስራኤሎች? ኢየሱስ ተሰቅሏል እያላችሁ ይመጣል ትላላችሁ። አይሁድ ያራዳ ልጅ ኢየሱስ ተሰቅላችሁ ደግሞ ይመጣል ትላላችሁ። የትኛውን እንመን? የሚመጣውን ኢየሱስ የሰቀለውን ነው የምልሽ እኮ። ሁሉም ይመጣል እግዚአብሔር ካለ ያራዳ ልጅ ይመቸው። እስራኤል በጣም ታለንት የሆነ ህዝብ ነው። አሁን እኮ ጳውሎስ በሙሉ አንድ ሰው ብቻ ነው። አንድ ሰው ብቻ እኮ ነው። ይቅርታ ስሚ፣ አንድ ሰው ብቻ እኮ ነው ከመጽሐፍ ቅዱስ ውስጥ ስናነብ በሙሉ ደቀ መዛሙርቶች ሁሉ እስራኤሎች ናቸው። አንድ ሰው ብቻ ነው ከሌላ የገባው። ኢየሱስ ራሱ እስራኤላዊ ነው። አሁን ኢየሱስ ሰቅለነዋል ብላችሁ ይመጣል ትላላችሁ። አሁን እስራኤል የትኛውን እንመን ነው? የታኩር የሚባል ይሄ ቅል አንጠልጣይ ልጅ ታኩር የሚሉትን ሚውት አርጓቸው። ምን አባታችሁ እናርጋችሁ? ታኩር አይናችሁ ቀላ አይደል? እዚህ 2000 ሰው ስታዩ ይሄ 2000 ሰው አህያ አይደለም፣ የሚያስብ ነው እዚህ ውስጥ ያለው። አህዮች ወጣችሁ ወደ ታኩር የሚባል ቤት ይሉ። ምን ሆናችሁ ነው? ታኩር እኔ አማርኛ ትንሽ እንትን ይለኛል። አንቺ ማለት ቀጥይ አንቺ። እሺ ቀጥይ። እሺ ለምን አባት ከዚያ ሄዳለሁ? ታኩር ምናምን የምትለው ቤት ማዘ ታኩር ምንድነው? ታኩር ምን አባት አውቅለታለሁ? ታኩር ይለኛል። ሄድና እዚያ ጋር ተቀመጥ። እኛ ፖለቲካ ነው የምንሰራው። እርዳታ የምን አባ እርዳታ? ለምን ባናታ ትዘቀዘቅ? በቤንዚን ነበር ሰብስቤ የማቃጥል እንኳን ልረዳ። ቀጥይ እርዳታ ይላል። እስራኤል አንድ ጊዜ ተጎበኘ። በረዳሽ ቁጥር ቆና ወርዳ ልጅቷ አልተደማመጥም። ራያና ቆቦ ነው እነሱ። ኢየሱስ ይመጣል ብለው የሚያስቡ፣ እኔ ደግሞ ኢየሱስ መጥቷል ነው። አንግባባም ከእስራኤሎች ጋር። ከታችሁን አታዳምጥ። እኔ ይገርመኛል። ተፈናቀልኩ ራበይ ካልክ ለነፃነት ተነስተ ነፍጥ አንግተህ እንደ ኦሮሞና እንደ ትግሬ ስልጣን ላይ መምጣት